ሰበር ዜና ሰሜን ኮሪያ በድጋሚ ተቆሰች። በደቡብ ኮሪያ በሚገኙ የአሜሪካ ቤዞች ላይ አነጣጥራ ጥቃት ፈጽማለች። ኪም 10 የሚሆኑ የሃይፐርሶኒክ ሚሳይሎችን አስወንጭፈዋል። ወዲህ ደግሞ ኢራን የአሜሪካ የነዳጅ ተቋማትን ወደ አመድ ክምርነት ቀይራቸዋለሁ ስትል ዝታለች። ቴሄራን ይህን ዛቻ ያሰማችው አሜሪካ የኢራንን ግዙፍ የነዳጅ ማከማቻ ደሴት መደብደቧን ተከትሎ ነው። ይህ የአሜሪካ ደብደባ የጦርነቱን ምዕራፍ ወደ ሌላ ደረጃ ከፍ ሊያደርገው ይችላል በሚል ተሰግቷል። ኪም ጆንግ ኡን አምርረው እየተኮሱ ነው። ከቀናት በፊት ወደ አሜሪካ መርከቦች ላይ ሚሳይሎችን ያስወንጨፉት ኪም ዛሬም ደግመውታል። ትራምፕ በማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ በጣም አሳዛኝ ነው፣ ሰሜን ኮሪያ በደቡብ ኮሪያ በሚገኙ የአሜሪካ ቤዞች ላይ ጥቃትን ሰንዝራለች ብለዋል። ሰሜን ኮሪያ አርፋ ካልተቀመጠች የበቀል ጥቃት ይጠበቃታል ሲሉም ዝተዋል። ይህ የሰሜን ኮሪያ እርምጃ የመካከለኛው ምስራቅ ቀጠናን ጦርነት ሊያስፋፋው እንደሚችል ተሰግቷል። እስራኤልና ኢራን ወደ ማይቀረው ፍልሚያ ከገቡ ከራርመዋል። መውጫው መንገድም ጠፍቷቸዋል። ሁለቱም ወታደራዊ ዝግጅታቸውን ይበልጥ አጠናክረዋል። ሚሳይሎች፣ አጥፍቶ ጠፊ ድሮኖች፣ የሚሳይል መከላከያ ቦታቸውን ይዘው እየተወነጨፉ ነው። ሁለቱም ሀገራት ይህን ቀን እንደሚመጣ አውቀው ሲዘጋጁ ነው የከረሙት። በመካከለኛው ምስራቅ ላይ እስራኤልና ኢራን እርስ በርስ የማይነጣጠሉ ባላንጣዎች ናቸው። ኢራን የጦር መሳሪያ ስትሰራ ውጤታማነቱን የምትለካው እስራኤልን አስባ ነው። እስራኤልም በተመሳሳይ የጦር መሳሪያዎችን የምታመርተው የኢራንን ትጥቅ ካጠናች በኋላ ነው። በዚህም ምክንያት ኢራን ማጥቂያውን ስትሰራ እስራኤል መከላከያውን ትሰራለች። እስራኤል የምታጠቃበትን ሃይፐርሶኒክ ስትታጠቅ ኢራን ሳይውል ሳያድር መከላከያውን ትታጠቃለች። በዚህ ዝግጅታችን ሰሜን ኮሪያ የፈጸመችውን ጥቃት፣ ኢራን አሜሪካ ላይ ያሰማችውን አደገኛ ዛቻ እንመለከታለን። ቪዲዮውን ላይክ እያደረጋችሁ በመጀመር አብራችሁን ቆዩ። በደቡብ ኮሪያ የሚገኘው የአሜሪካ ቤዝ ላይ ደረሰ ጥቃት። ኒውክሌርን ያህል ነገር ተሸክመው ዓለምን እያንቀጠቀጡ ያሉት ሰሜን ኮሪያዊው ኪም ጆንግ ኡን በመካከለኛው ምስራቅ ላይ ተለኩሰው የጦርነት ዘርግና ምላሽ ሆኖላቸዋል። ጦርነቱ እስካሁን ያልሞከላቸውን መሳሪያዎችም እንዲፈተሹ በር ከፍቶላቸዋል የተባለ ሲሆን ምናልባቱም ነገሩ ተካርሮ ወደ ኒውክሌር ጦርነት የሚሸጋገር ከሆነ የኒውክሌር ቀይ ቁልፍ ለመጫን አሰፍስፈው እየጠበቁ ነው የሚገኙት። ከቀናት በፊት በመካከለኛው ምስራቅ ቀጠና አንድ ሰሜን ኮሪያዊ ከተገደለ ወደ ጦርነቱ እገባለሁ ሲሉ ዝተው የነበሩት ኪም አንድም ሰሜን ኮሪያዊ ጥቃት ባይደርስበትም እርሳቸው ግን ጦርነቱ ከተጀመረ ለሁለተኛ ጊዜ ሚሳይሎችን አስወንጭፈዋል። አልአረቢያ ጋዜጣ በዛሬው ዕለት በፊት ገጹ ይዞት በወጣው መረጃ ሌሊት ላይ ኪም ጆንግ ኡን በሰጡት ትዕዛዝ 10 የሚደርሱ ሚሳይሎች ወደ ደቡብ ኮሪያ ተተኩሰዋል ብለዋል። ጥቃቱ በደቡብ ኮሪያ በሚገኙ የአሜሪካ የጦር ቤዞች ላይ አነጣጥሮ እንደሆነም ዘገባው ጠቅሷል። በዚህም የሰሜን ኮሪያ የሚሳኤል ጥቃት የአሜሪካ ወታደራዊ ቤዝ ክፉኛ መጎዳቱ ተሰምቷል። ይህን ተከትሎ አሜሪካ የአጸፋ እርምጃ ልትወስድ እንደምትችል እየተፈራ ነው። ኪም ይህንን ጥቃት የፈጸሙት ከኢራን ጎን ሆነው አጋርነታቸውን ለማሳየት እንደሆነም ታውቋል። ይህ በእንዲህ እንዳለ ኢራን ዝታለች። ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶችን የኢራን ጦር ሰራዊት በማውደም ወደ አመድ ክምርነት እንደሚለውጣቸው መግለጹን የኢራን መገናኛ ብዙሃን ዘገቡ። ይህ በኢራን የዜና ወኪሎች ፋርስና ታስሚን የተዘገበው የሰራዊቱ መግለጫ ያወጣው ፕሬዝዳንት ዶናልድ ትራምፕ ላስተላለፉት መልእክት ምላሽ መሆኑ ተገልጿል። በትሩዝ ሶሻል ላይ ፕሬዝዳንቱ ባሰፈሩት ጽሑፍ የአሜሪካ ኃይሎች በካርግ ደዚትና ከፍተኛ መጠን ያለው የዓለም የነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማት ሙሉ በሙሉ ወድመዋል ብለዋል። በኢራቅና በሌሎች አካባቢዎች የተፈጸሙ ጥቃቶች ተጨማሪ የአሜሪካ የባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ሊሰማሩ መሆኑን ቀደም ሲል በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ቴሌቪዥን ዘግበዋል። ባለስልጣናቱም ዝግጁ የሆኑ የባህር ኃይል ወታደራዊ ቡድኖችና የባህር አሳሽ ኃይሎችን በኢራን አካባቢ ያለውን የአሜሪካ ጦር ለማጠናከር ከሌሎች አካባቢዎች እየተንቀሳቀሱ መሆኑን ተናግረዋል። በሌላ በኩል ደግሞ የኢራን ጦር የአሜሪካ ኤምባሲን በሚሳኤል መተዋል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት እንደተፈጸመበት ተሰምቷል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ከተመታ በኋላ ጭስ መታየቱን ሮይተርስ ምንጮቹን ጠቅሶ ዘግቧል። አሶሺየትድ ፕሬስ በበኩሉ በአሜሪካ ኤምባሲ ቅጥር ግቢ ውስጥ የሚገኘው መጫወቻ ሜዳ በሚሳኤል ተመቷል ሲል ዘግቧል። ይህ በእንዲህ እንዳለ ኤኤፍፒ ምንጮችን ጠቅሶ እንደዘገበው በኤምባሲው ላይ የተፈጸመው የድሮን ጥቃት መሆኑን አመልክቷል። ጥቃቱ የተፈጸመው ሁለት በኢራን የሚደገፉ ተዋጊዎች ከተገደሉ በኋላ መሆኑን ኤኤፍፒ በርካታ ምንጮችን ጠቅሶ ዘግቧል። የኢራን የባላስቲክ ሚሳኤል አቅምና የእስራኤል መከላከያ። በእርግጥም ይህ አሜሪካ የኢራንን ባላስቲክ ሚሳኤል መቋቋም አቅቷቸው የተንገዳገዱ ይመስላል። ባለፉት 3 ዓመታት ኢራን ያቃጠቃቸው የባላስቲክ ሚሳኤል መተን የአሜሪካን የባህር ኃይልና እስራኤልን እጅግ ያስደነገጠ ነው። በ10 ልዩ ቦታዎች ላይ ኢራን ከ100,000 በላይ ባላስቲክ ሚሳኤሎችን ሰርታ ለውጊያ ዝግጁ በማድረግ አስቀምጣቸዋለች። የኢራን ያሏት የባላስቲክ ሚሳኤሎች የተለያዩ ናቸው፣ አንድ አይነት አይደሉም። ወታደራዊ መረጃዎች እንደሚጠቅሙት ኢራን ሚሳኤሎችን የምታመርትባቸው የሚሳኤል ከተሞች የሚባል ስፍራ አላት። እነዚህ የሚሳኤል ከተሞች ከምድር በታች የተገነቡ ትልልቅ የሚሳኤል ማቆያ ሲሆኑ መተነሰፊ በአገሪቱ
በተራራማ አካባቢዎች በሚገኙ ሸለቆች መካከል የተገነቡ ናቸው። ባላስቲክና ክሩዝ ሚሳይል ለማከማቸትና ለመተኮስ ይወላሉ። ሰንባልባ አውሮፕላንና የአየር መቃወሚያ መሳሪያ ይገኝባቸዋል። የኢራን ኮማንደሮች እንደሚሉት እነዚህ የሚሳይል ከተሞች ስትራቴጂክ ናቸው። ሚሳይል ለማምለትና ለማከማቸት ጥቅም ላይ ይወላሉ። እነዚህን ሚሳይል የሚገኝባቸው ቦታዎች በግልጽ አይታወቁም። ይፋ ስለ እነዚህ ቦታዎች ተነግሮ ማያከም። በትላንትናው ዕለት ወደ ቴል አቪቭ የተተኮሱት ሚሳይል ከእነዚህ የሚሳይል ከተሞች እንደተነሱ ተዘግበዋል። ኢራን ከባህር ሻካን፣ ሃጂ ቃሲም፣ ኢማድ፣ ሰጂል ቃድር ኤችና ፓቬ የተባሉ ሚሳይሎች አሏት። ራሷ የምታመርታቸው ሚሳይሎች ሲሆኑ እስከ 2000 ኪሎ ሜትር ርቀት ላይ የሚገኙ ሀገሮችን ኢላማ ማድረግ እንደሚችል ይነገራል። ታማኝ የሆኑ ወታደራዊ ሪፖርቶች እንደሚያስቀምጡትም ከ3000 በላይ የሚሆኑ የኢራን ሚሳይሎች እስከ 2000 ኪሎ ሜትር ድረስ ይወነጨፋሉ። ከእነዚህ መካከል አንዱ ኢማድ ባላስቲክ ሚሳይል ነው። ኢማድ ባላስቲክ ሚሳይል ኢራን በትላንትናው ዕለት በእስራኤል ላይ ጥቃት ስትሰነዝር ከተጠቀመችባቸው መሳሪያዎች አንዱ ነው። ከኢራን እስከ እስራኤል ያለው ርቀት 1000 ኪሎ ሜትር ይደርሳል። ይህም ኢራቅ፣ ሶሪያና ጆርዳንን አቋግሮ ነው። ባህር አቋርጦና 3 አገሮችን ተሻግሮ ቴል አቪቭ የደረሰው ይህ ኢማድ ባላስቲክ ሚሳይል እስራኤል ላይ ከባድ ኪሳራ ደርሷል። ሰዎች ተገድለዋል፣ ቆስለዋል። ሰማይ ጠቀስ የእስራኤል ሕንፃዎችን በደቂቃዎች ውስጥ ወደ ፍርስራሽነት ተቀይረዋል። ኢራን ከኮሻን የሚባል ባላስቲክ ሚሳይል አላት። በሰሜን ኮሪያ ድጋፍ የሰራችው ነው። ታንክ አብራሪ የሚል ቅጽል ስም አለው። የጦር ካምፖችንም በማውደም ተወዳዳሪ የለውም። ከሳተላይቶች ጋር የሚመሳሰለው ሳፊር ሊኩዊድ ፊውል የሆነ ሲሞሆር ባላስቲክ ሚሳይልም ኢራን በብዛት ከታጠቀቻቸው ባላስቲኮች መካከል ይመደባል። መርከቦች ላይ አነጣጥሮ የሚያጠቃውና በብዛት የኢራን የባህር ኃይል የታጠቀው ራድ የተባለው ባላስቲክ ሚሳይልም በኢራን እጅ ይገኛል። ይህ ባላስቲክ ሚሳይል እስከ 350 ኪሎ ሜትር ድረስ ተወንጭፎ ማጥቃት ይችላል። ኢራን ይህን ሚሳይል የታጠቀችው ሲልኮርም የሚባለውን የቻይና ሚሳይልን በማመሳሰል ወይም እሱን በማሻሻል ነው። ኢራን ሶመር ወይም አቡ ማሃዲ የተባለ በ2016 ሰርታ የጨረሰችው እጅግ አደገኛ ባላስቲክ ሚሳይልም አላት። ቁጥሩ አይታወቅም። ይህ የተሰራው H-55 ሞዴልን በማድረግ ነው። እስከ 500 ኪሎ ሜትር የሚያጠቁ ሻባብ 1፣ ሻባብ 2 እና ሻባብ 3 የተባሉ ባላስቲክ ሚሳይሎችንም ኢራን በራሷ ሰርታ በብዛት ታጥቃቸዋለች። የቻይናዋን M7 መሰረት ተደርጎ የተሰራው ቶናዳር 69 የተባለው ባላስቲክ ሚሳይልም ኢራን ታጥቃለች። ኢራን ከሁሉም አደገኛ የሆነው ፋታህ 110፣ ፋታህ 313 እና ፋታህ 2 የተባሉ አጭር ርቀት ባላስቲክ ሚሳይሎችም አሏት። እነዚህኛዎቹ በሺህ ኪሎ ሜትር ከንፍሮ ኢላማቸውን መምታት የሚችሉ ናቸው። ፋታህ 2 ሃይፐርሶኒክ ሲሆን ኢራን ኒኩሌር ቃላት የተጠቀመበትና የኒኩሌር ሚሳይል ሊሆን የሚችል ነው። ከነዚህ በተጨማሪ ኢራቅ ኪያም 1 እና ዙልጋፈሬ የተባሉ የባላስቲክ ሚሳይል ዝርያዎችም ታጥቃለች። በአጠቃላይ ኢራን የአጭር ርቀት፣ የመካከለኛ ርቀትና አህጉር አቋራጭ የሆኑ ከ100,000 በላይ ሚሳይሎችን እንደተታጠቀች ተነግሯል። ኢራን አብዛኛዎቹን ባላስቲክ ሚሳይሎች ባላንጣዎቿ ሊያስቆሟቸው እንደማይችሉ ትናገራለች። ይሁን እንጂ እስራኤል የኢራኑን ፋታህ ጨምሮ ሁሉንም ባላስቲክ ሚሳይሎች ይመክትልኛል ያለችውን አሮ 3 የተባለ ጸረ ባላስቲክ ሚሳይል ታጥቃለች። አሁን ደግሞ ይህን የእስራኤሉን አሮ 3 ጸረ ባላስቲክ ሚሳይል ምንነት እንዴት እንደሚከላከል እንመልከት። አሮ 3 ሃይፐርሶኒክና የራዳር ሲስተም እስራኤል ካሏት እጅግ በጣም ውድና ዘመናዊ መሳሪያዎች ሁሉ ቀዳሚው ነው። እስራኤል መሳሪያውን ስኬታማ በሆነ መልኩ ሰርታ ያጠነቀቀችው እንደ አውሮፓውያን አቆጣጠር በ2017 ወይም ከ6 ዓመት በፊት ነው። በዚህ ወቅት ኢራን ፋታህ የተባለውን ሚሳይሏን እያበለጸገች ነበር። ይህ የእስራኤል ጸረ ሃይፐርሶኒክ፣ ጸረ ባላስቲክ እና ጸረ ኒውክሊየር የሆነው አሮ 3 ኢላማውን የሚመታው ከምድር የከባቢ አየር ውጭ በመውጣት ነው። ምክንያቱም ኢራን የተጣጠቀቻቸው ባላስቲክ ሚሳይሎች ጥቃት የሚፈጽሙት ከከባቢ አየር ወይም ከምድር አትሞስፌር በራቀ ጠፈር ላይ ከተወነጨፈ በኋላ ነው። እነዚህ ሚሳይሎችን አድኖ በዚያው እንዲያስቀር የተሰራው አሮ 3 ከምድር አካባቢ አየር ውጭ የሚንቀሳቀስ ነው። አሮ 3 በጠፈር ላይ እጅግ በጣም ሰፊ ቦታ ይሸፍናል። እስራኤል ብዙ ሕዝብ የሚኖሩባቸውን ከተሞች እልቂት ከሚደርስ ጥቃት የምትጠበቀው በዚሁ አሮ 3 ጸረ ባላስቲክ ሚሳይል እንደሆነ ኤሮፎርስ ቴክኖሎጂ በድረገጹ ይገልጻል። ባላስቲክ ሚሳይሎቹን የሚለየው እጅግ በጣም ርቀት በመሆኑ የሚያፈነዳቸውም ከኢላማቸው ሳይደርሱ እዛው ጠፈር ላይ ነው። ኢራን ባትቀበለውም አሮ 3 ሁሉንም አይነት ባላስቲክ ሚሳይሎችን መከላከል ይችላል። ከባላስቲክ ሚሳይሎቹ በተጨማሪ በአንድ ጊዜ ከፍተኛ ውድመት ሊያደርሱ የሚችሉ የኒኩሌር ሚሳይሎችንም ጭምር የመከላከል ብቃት እንዳለው ኤሮፎርስ ቴክኖሎጂ ላይ የሰፈረው መረጃ ያረጋግጣል። አሮ 3 ኢላማውን በትክክል እንዲመታ 4 ክፍሎች በቅንጅት ይሰራሉ። አንደኛው መሬት ላይ ያለ ራዳር ሲስተም ወይም ግራውንድ ቤዝ ራዳር ነው። ይህ የራዳር ሲስተም ወደ እስራኤል እየመጣ ያለን ባላስቲክ ሚሳይል ለይቶ መረጃ ያቀብላል። ራዳሩ ኤልታስፐር ግሪን ይባላል። ራዳሩ ባላስቲክ ሚሳይሉን በየት አቅጣጫ በምን ያህል ፍጥነት ወዴት ለመውደቅ እየተወነጨፈ እንደሆነ መረጃውን ያቀብላል። ለመረጃው ትክክለኝነት የሚጠቅመው የረቀቁ የኤሌክትሮ ካውንተር መለኪያዎች ናቸው። ከፍተኛ ጥራት ያላቸው ኤሌክትሮ ኦፕቲካል አነፍናፊ ሴንሰሮች የተገጠሙለት በመሆኑ ይህንን ለማድረግ እና መረጃውን
ኢላማውን ለማቀበል አይቸገርም። ሁለተኛው ክፍል ደግሞ ባትል ማኔጅመንት ሲስተም ወይም ፍልሚያውን የሚቆጣጠር ነው። ይህን ክፍል እየመጣ ያለውን ባላስቲክ ሚሳኤል ምን አይነት እንደሆነና የት ቦታ ላይ በአሮ 3 መመታት እንዳለበት የሚለይ ነው። ሶስተኛው የጸረ ሚሳኤሉ ክፍል ደግሞ አስወንጫፊ ወይም ላውንቸር ነው። ራዳሩ ባላስቲክ ሚሳኤል እየመጣ እንደሆነ መረጃ ከሰጠና ፍልሚያውን የሚቆጣጠረው የት ቦታ ላይ መምታት እንዳለበት ከወሰነ በኋላ በሶስተኛው ክፍል ጸረ ባላስቲኩ እንዲወነጨፍ ያደርጋል። የመጨረሻውና አራተኛው ክፍል የተወነጨፈውን አሮ 3 ጸረ ባላስቲክ ሚሳኤል በሚገባ በመቆጣጠር ኢላማውን በተፈር ላይ እንዲመታ ይደረጋል። በእነዚህ አራት ክፍሎች አሮ 3 ጸረ ባላስቲክ ሚሳኤል ስኬታማ የሆነ ስራ መስራት ይችላል። አሮ 3 ባላስቲክ ሚሳኤሎችን በተፈር ላይ የሚያከሽፈው በመጥለፍ አይደለም። የሚጠቀመው ዘዴ ሂት ቱ ኪል ቴክኖሎጂ ነው። ይህም ማለት የሚከላከለው በቀጥታ ባላስቲክ ሚሳኤሉን ተፈር ላይ በመቅጨትና በማፈንዳት ነው። እየመጣ ያለውን ባላስቲክ ሚሳኤል ለመቅጨት አቅጣጫውን ጭምር በከፍተኛ ፍጥነት የመቀያየር ብቃት አለው።